ኤድ ዩኤስኤድን ይተካል ተብሎ ይጠበቃል ይላል ዜና መጽሔቱ ከአራተኛው ርዕስ ላይ ደርሷል። የአውሮፓ ህብረትና የፍልስጤም አስተዳደር ከፍተኛ ባለስልጣናት ጋዛ ሰርጥና ምዕራባዊ ዮርዳኖስ ወንዝ ዳርቻ ውስጥ በሚደረጉ ጦርነቶችና በሰብአዊ ቀውሶች ላይ ትናንት ሉክዘምበርግ ውስጥ ተነጋግረዋል። የመጀመሪያ የተባለው የሁለቱ ወገኖች ውይይት የተደረገው እስራኤል በጋዛ ሰርጥ ላይ የከፈተችው መጠነ ሰፊ ጥቃት በቀጠለበትና ሰብአዊ እርዳታም እንዳይደርስ ባገደችበት ወቅት መሆኑ ነው። ውይይቱን የመሩት የህብረቱ የውጭ ግንኙነት ኃላፊ ወይዘሮ ካያ ካላስና የፍልስጤም ጠቅላይ ሚኒስትር መሐመድ ሙስጠፋ ናቸው። የብራስልሱ ወኪላችን ገበያው ንጉሴም ዝርዝር ዘገባ ልኮልናል። ሁለቱ ወገኖች ባወጡት የጋራ መግለጫም የተኩስ አቁም ስምምነቱ መፍረሱና ጦርነቱ ቀጥሎ የሰላማዊ ሰዎች ሞትና መፈናቀል አለማባራቱ አሳሳቢ መሆኑን አውስተዋል። ህብረቱ ታጋቾች ያለምንም ቅድመ ሁኔታ እንዲፈቱና የተኩስ ማቆም ስምምነት ይደረስ ዘንድም ውይይት ድርድሮች እንዲቀጥሉ ጠይቀዋል። ወይዘሮ ካላስ በጋዛ ለደረሰው ውድመትና እልቂት ሀዘናቸውን በመግለጽ እስራኤል ወደ ጋዛ እርዳታ እንዳይገባ መከልከሏን በጥብቅ አውግዘዋል። ወደ ጋዛ እርዳታ እንዳይገባ መከልከሉን በጥብቅ እናወግዛለን። እስራኤል እርዳታ ያለምንም ችግር ወደ አካባቢው እንዲገባ ማድረግ ይኖርባታል በማለት ህብረቱ ከፍልስጤም ህዝብ ጋር ያለውን አንድነት ገልጸዋል። ወይዘሮ ካላስ አክለውም ህብረቱ በምዕራባዊው ዳርቻና ምስራቅ ኢየሩሳሌም የሚካሄዱ ሰፈራዎችን አጥብቆ የሚያወግዝ መሆኑን በማስታወስ እስራኤል እያሰፋች ያለውን የሰፈራ ፕሮግራም እንድታቆም ጠይቀዋል። የፍልስጤምና እስራኤል ችግር በኃይል ሊፈታ የማይችል መሆኑን በማስታወስም የውጭ ጉዳይ ኃላፊዋ የህብረቱን አቋም ዳግም ግልጽ አድርገዋል። Ultimately, the European Union position is clear on the fact that there is no military way through this war. የአውሮፓ ህብረት አቋም የታወቀ ነው። በጦርነት መፍትሄ አይገኝም። በድርድር በሚደረስ ስምምነት ብቻ ነው የህዝቦችን ስቃይ ለማቆምና ሰላም መፍጠር የሚቻለው በማለት ህብረቱ በሁለት መንግስታት የመፍትሄ ሐሳብ የሚያምን መሆኑን ገልጸዋል። We fundamentally believe in a negotiated two-state solution. ጠቅላይ ሚኒስትር ሙስጠፋ በበኩላቸው እስራኤል በጋዛና የምዕራብ ዳርቻ የምታካሂደው ጦርነትና ማፈናቀል ዓላማው ነፃ የፍልስጤም አስተዳደር እንዳይመሰረት ማድረግ ነው በማለት ዓለምና የአውሮፓ ህብረት ግን ይህን እንደሚቃወሙና ይህ ስብሰባም ህብረቱ ነፃ የፍልስጤም ሀገር እንዲመሰረት የሚፈልግ መሆኑን ያሳየ ነው ብለዋል። የአውሮፓ ህብረት ለፍልስጤም አስተዳደር አቅም ግንባታና አገልግሎት ማስፋፊያ ለሚቀጥሉት 2 ዓመታት 1.6 ቢሊዮን ዩሮ እርዳታ የለገሰ መሆኑም ተገልጿል። እርዳታው ከአስተዳደሩ የማሻሻያ ፕሮግራሞች ጋር የተያያዘም ነው ተብሏል። ሆኖም ግን 70 ከመቶ የሆነው የጋዛ መሰረተ ልማት በወደመበትና ጦርነት ባልቆመበት ሁኔታ አስተዳደሩ እንዴት ስራውን ሊሰራ ይችላል? ከዚህ አንጻርስ የዚህ ስብሰባ ጠቀሜታ ምንድን ነው? በማለት ለቀረበው ጥያቄ ወይዘሮ ካላስ The importance of today's meeting as we 27 countries የዚህ ስብሰባ ጠቃሚነት 27 የህብረቱ ሀገሮች የሁለት መንግስታትን የመፍትሄ ሐሳብ የደገፍንበት መሆኑ ነው። ሁለቱ መንግስታት እኩል መሆናቸውንም የሚያረጋግጥ ነው በማለት ያለው ችግር ግን ግልጽ መሆኑን አስታውቀዋል። ከአውሮፓ ህብረት 27 ሀገሮች 11ዱ ለፍልስጤም ነፃ ሀገርነት እውቅና የሰጡ ሲሆን በአጠቃላይ ግን የፍልስጤም ሀገርነት ከ149 ሀገሮች እውቅና የተሰጠው መሆኑን ጠቅላይ ሚኒስትሩ በመግለጫቸው አስታውቀዋል። ከዚህ የፍልስጤምና የአውሮፓ ህብረት የሁለትዮሽ ስብሰባ ቀደም ብሎ በዚሁ በሉክዘምበርግ ከተማ የ27ቱ የህብረቱ ሀገሮች የውጭ ጉዳይ ሚኒስትሮችም መደበኛ ስብሰባቸውን አካሂደዋል። በስብሰባውም እንደተለመደው በዩክሬን ጉዳይና በመካከለኛው ምስራቅ ሁኔታ የተወያዩ ሲሆን የአፍሪካና የአውሮፓ ህብረት ግንኙነትም በዚህ ወቅት አንዱ አጀንዳ እንደነበር ታውቋል። ሚኒስትሮቹ እንደ አውሮፓ አቆጣጠር ግንቦት 21 በብራስልስ የሚደረገው ሶስተኛው የአፍሪካና የህብረቱ የሚኒስትሮች የጋራ ስብሰባ ውጤታማ እንዲሆን የያዘ የሚከሰተውና ዋና የህብረተሰብ ጤና አደጋዎች ከሚባሉት መካከል ኮሌራ አንዱ እንደሆነ ባለሙያዎች ይናገራሉ። በሽታው በተቅማጥና በማስታወክ መልክ የሚታወቅ ሲሆን አፋጣኝ ሕክምና ካልተደረገ በአጭር ጊዜ ውስጥ ለሞት የሚያደርስ እንደሆነም ይታወቃል። በሽታው በአማራ ክልል በተለያዩ አካባቢዎች ተከስቶ በርካቶች መታመማቸውንና ህይወት ማለፉን የጤና ባለሙያዎችና ኃላፊዎች እየገለጹ ነው። በሽታው ከተከሰተባቸው አካባቢዎች መካከል ምዕራብ ጎንደር ዞን ቋራ ወረዳ በርሜል ጊዮርጊስ እና ኪዳነ ምሕረት በተባሉ 2 ቦታዎች
ቀደም ሲል የነበረው የኮሌራ በሽታ አገርሽቶ ሰዎቹ በበሽታው እየተጠቁ መሆናቸውን የምዕራብ ጎንደር ዞን ጤና መምሪያ ምክትል ኃላፊ አቶ ዮሴፍ ጉርባ ገልጸዋል። በአማራ ክልላዊ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አቶ አየለ አልማው በበኩላቸው በብሔረሰብ አስተዳደሩ ጃዊ ወረዳ በሽታው መከሰቱንና ከ160 በላይ ሰዎች መታመማቸውን አመልክተዋል። ያው ኮሌራ እንደሆነ ተረጋግጧል። የሌላ የተለየ ነገር የለም። ወደ ኬዞችን ማኔጅ እየተደረጉ ነው ያሉት እና ኦልሞስት ወደ 152 አካባቢ ደርሰዋል። አሁን 165 ኬዞች ኦልሬዲ ነው። ኦልሞስት ወደ 100 ምናምን አካባቢ የሚሆነው ዲስቻርጅ ተደርጓል ኦልሬዲ ድኖ ማለት ነው። ጃዊ ወረዳ ላይ ነው በዋናነት ያለ። ከዛ ውጭ ከዛ ጸበል ላይ እዚህ አንዳሳ የነበሩ ዳንግላ 2 ሰዎች አሉ። ኦልሬዲ እነሱም ታክመው ወጥተዋል። ከዛ በኋላ አልቀጠለም ኬዙ። ቻግኒ 2 ሰዎች አሉ ከጸበል የመጡ ናቸው። እነሱም ኦልሬዲ እነሱን ቶሎ ደርሰንባቸው አክመን ተሽሏቸዋል። የአማራ ክልል ህብረተሰብ ጤና ተቋም ዋና ዳይሬክተር አቶ በላይ በዛብህ ሰሞኑን በሰጡት መግለጫ በሽታው ባህር ዳር ከተማ አስተዳደርን ጨምሮ የአማራ ክልል 3 ወረዳዎች መከሰቱንና ከ1400 በላይ ሰዎች በበሽታው መያዛቸውን ተናግረዋል። በዋናነት ከታህሳስ 23 2017 ጀምሮ በኮሌራ በሽታ የተጠቁ ሰዎች ሪፖርት እየተደረጉ ነው። ለክልሉ ስጋት የሆነው በምዕራብ ጎንደር ቋራ ወረዳ በርሜል ጊዮርጊስ በሚባል የጸበል ቦታና እንደዚሁም ደግሞ ምርት ገለጎ በሚባል አካባቢ የሚገኙ 2 ጸበል ቦታዎች፣ በዋናነት ግን የበርሜል ጊዮርጊስ ተብሎ የሚጠራው አንዳሳ እዚህ ባህር ዳር ዙሪያ አንዳሳ የሚባል ቀበሌ እዛ ቦታ ላይ እንደዚሁ የጸበል ቦታ አለ። እሱም ላይ በሰፊው መከሰት ጀመረ። በአዊ ዞን ጃዊ ወረዳ ፍልውሃ የሚባል የጸበል ቦታ ላይ እንደዚሁ የኮሌራ ህሙማን ተከስቷል ማለት ነው። ባህር ዳር ከተማም እንደዚሁ ህሙማን ሪፖርት መደረግ ጀምሯል ማለት ነው። 4 ቦታዎች ላይ ምዕራብ ጎንደር፣ ሰሜን ጎንደር፣ ባህር ዳር ከተማ